አንቲ ውእቱ ተስፋው ለአዳም አንቲ ወአመ ይሰደድ እምገነት አመ ይሰደድ እምገነት ወንጌል ዘሉቃስ ምዕራፍ 1 ቁጥር 39 ወደ እንስአት ማርያም እቱነ በውእቱ መዋዕል ወሆረት ደወለ አይነ ከርም ወበጽሐት ሀገረ ዳዊት ዘይሁዳ ወቦአት ቤተ ዘካርያስ ወአምሃታ ለኤልሳቤጥ ወሶበ ሰምዓት ኤልሳቤጥ ቃላ ለማርያም ዘተአምሃን ምራተ እጓል በውስተ ከርሳ ወመልአ መንፈስ ቅዱስ ላዕለ ኤልሳቤጥ ወከልአት በዐቢይ ቃል ወትቤ ውእቱ አንቲ የማንስ ወቡሩክ ፍሬ ከርሥኪ ወምንትኑ አነ ከመ ትምጽኢ ኀቤየ እሙ ለእግዚእየ እስመ ናሁ ሶበ ሰማዕቱ ቃለኪ እንዘ ተአምህኒ አንፈራሰ እጓል በውስተ ከርሥየ በፍስሓ ወሐሤት ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ዘይቤሎሙ ለአበዊነ ለአብርሃም ወለዘርኡ እስከ ለዓለም ወነበረት ማርያም ኀቤሃ መጠነ ሰለስቱ አውራድ ወእምድሬሁ አተወት ቤታ ይቀልድ እልፈተ ሰማይ ወምድር እምትለ ቃሕቲ ቃል እምኦሪት ወእምነቢያት
ጥንት በቃላ ወሰናይት በምግባራ
ውእቱ መሥዋዕት ንጹሕ እንተ ውስተ መናዩ ህብስት ዘወረደ እምሰማያት ወሃበ ሕይወት ለኩሉ ዓለም። ጾጣይሞ በረከት ለለ ይሰትዩም ደምከ ክቡር አላትዮን በአማን ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ። ቸርነት ስለ አባታዊ ፍቅር ክብር ምስጋና ለዘላለሙ ላንተ ይሁን። ቅዳሴያችን ቅዳሴ መላእክት አድርገህ እንድትቀበል በሰላም አስጀምረህ በሰላም እንድታስፈጽመን ይቅርም እንድትለን ቅዱስ ፈቃድ ይሁንልን። ቅዱሳን ስለሚሆኑ ነቢያት ከእሳቸው ጋር እግዚአብሔር ይቆጥረን ዘንድ እንማልዳለን። እነሱ ደስ እንዳሰኘው ደስ ልናሰኘው እግዚአብሔር ማገልገሉን ይሰጠን ዘንድ እድል ፈንታቸውን የሚያድለን ዘንድ አገልጋዮች ስለሚሆኑ ሐዋርያት እንማልዳለን። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ስለ ቅዱሳን ስለሚሆኑ ስለ ሰማዕታት እንማልዳለን። የቤተ ክርስቲያን አገልጋዮች እነሱ ናቸውና እግዚአብሔር እነሱ ለረጅም ወራት ይሰጠን ዘንድ ያለ ነውርና በንጽሕና በእውቀት የሃይማኖትን ቃል ያደርጉ ዘንድ
ዘምሕረተ ተጋየርኩ ምስለ ሩያነ ንስውስ መቀርበት የቲ መንግሥተ ሰማያት። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ የጻፈው የሉቃስ ወንጌል ምዕራፍ 1 ከቁጥር 39 በዚያ ወራት ማርያም ፈጥና ተነሳችና ምንጭ በሚበዛበት በደጋው ሄደች። የይሁዳ ዕፃ ወደምትሆን ወደ ዳዊት አገርም ደረሰች። ወደ ዘካርያስ ቤትም ገብታ ኤልሳቤጥን እንዴት ነሽ አለቻት። ኤልሳቤጥም እንዴት ነሽ ስትላት የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ታላላቅ ሥራ ሰርቶልኛልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ለልጅ ልጅ ነው። በሥልጣኑ ኃይልን አደረገ። የልቦናቸውን አሳብ ከፍ ከፍ የሚያደርጉትን በተናቸው። ኃያላኑን ከማዕረጋቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ባሪያውን እስራኤልን ተቀበለው። ይቅርታውንም አሰበ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም አደርገዋለሁ ያለውን። ማርያም 3 ወር ያህል ከእርሷ ዘንድ ተቀመጠች። ከዚያም በኋላ ወደ ቤቷ ተመለሰች። ከኦሪትና ከነቢያት አንዲት ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል። መኖ
ኢየሱስ ክርስቶስ ከሰማይ ሰማያት መውረዱን ከመቤታችን ከቅድስተ ቅዱሳን ድንግል ማርያም መወለዱን ጥምቀቱን ጾሙን ዝሮ ማስተማሩን ስቅለቱን ሞቱን ትንሣኤውን ዳግም ምጽአቱን አምናችሁ የበደላችሁትን ክሳችሁ የቀማችሁትን መልሳችሁ ንስሐ ገብታችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ብሎ እንዳስተማረን ቅዱስ ሥጋውን ክቡር ደሙን ብትቀበሉ መድኃኒተ ሥጋ መድኃኒተ ነፍስ ይሆንላችኋል። የካህኑ ጋር ያቃለለ የሳቀና የተናጋገረ በቤተ ክርስቲያን ውስጥም በክፋት የቆመ ቢኖር እግዚአብሔር እንዳሳዘነው በእርሱም ላይ እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። ከንጽሕና ጋር ገንዘብ እናድርግ። መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ታይተዋልና። እንግዲህ እንደ ሐዋርያት ፍቅርን የዋሃትን ገንዘብ እናድርግ። ጌታቸውን ወደውታልና የአመፃ ማሰሪያን ሁሉ ያስሩ ይፈቱ ዘንድ እንደርሱ ያለ ስልጣን የሰጣቸው። እንግዲህ እንደ ማርያም አለመሆንና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟት በጎ ልጅን መረጠች ብሎ ጌታችን አመስግኗታልና። አሁንም ጸጋን የሰጠ አምላካችንን እግዚአብሔርን እንለምነው። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ። ድንግል ሆይ በቤተልሔም ከአንቺ የተወለደውን መወለድ በጨርቅ የተጠቀለለው አድግና ላይም በብርድ ወራት ስፋት ያሟሟቁትንም አሳስቢ። ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር
ከሀገር ወደ ሀገር ስትሸሽ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውንና በተወደደ ልጅ ፊት የወረደውን መሬርን አሳስቢ። ሕይወታችን ኢየሱስ ክርስቶስ እኛን እስከ ሞት ድረስ በወደድክበት በአባታዊ ፍቅርን ሥጋህን ከሥጋችን ደምህን ከደማችን ጋር ስላዋሃድክልን ስለምታደርግልን ምሕረትና ቸርነት ሁሉ ከአብ ከባሕርይ አባት ከመንፈስ ቅዱስ ከባሕርይ ሕይወት ጋር ክብር ምስጋና ለዘላለሙ ላንተ ይሁን። አምላካችን ሆይ በኃጢአት የረከሰ ሕይወታችን የሚቀደስበትን የአንተ ፍጹም ምሕረትና ይቅርታ በእኛ ላይ የሚሆንበትን በነፃ የሰጠህንን ይህን ቅዱስ ቁርባን ለመቀበል በልዩ ልዩ ምክንያት ወደኋላ ያሉትን አይቻልም ያሉት እንዲችሉት አድርገን ሁላችንም ተቀብለን ተቀድሰን ምሕረትን ቸርነትን አግኝተን እንድንመለስ ቅዱስ ፈቃድ ይሁን። ይህችን ቤተክርስቲያን ከዚህ ለማድረስ በጉልበታቸው በጊዜያቸው በገንዘባቸው የደከሙትን የሚደክሙትን ሁሉ አንተ በቸርነት ባርካቸው። በዛሬው ዕለት መታሰቢያ የተደረገላቸውን ኃይለ ሚካኤልን፣ ጽጌ ማርያምን፣ ወለተ ማርያምን፣ ገብረ ኢየሱስን፣ አጸደ ማርያምን ኃይለ ሚካኤልን አንተ በቸርነቱ በቅዱሳን የዕረፍት ዓለም አሳርፍልን። በዓሉን በዓለ ፍስሐ አድርግልን። ሀገራችን ኢትዮጵያን በምሕረት ኃይል ተመልከትልን። አምላካችን ሆይ እየፈሰሰ ያለውን ደም በቃ በልልን። ለሕዝባችን ፍቅርን፣ ሰላምን፣ ኅብረትን፣ አንድነትን መልስልን። አሜሪካን ዓለምን ሁሉ በሰላም ከክፉ ሁሉ ጠብቅልን። ከእመቤታችን በረከትን ረድኤትን አሳትፈን በምልጃዋ ይቅር በለን። የዛሬ ዓመት በሰላም አድርሰን ስለ ቅዱስ ስምህ ስትል አሜን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ስለ ኪዳነ ምሕረት የኪዳነ ምሕረት ወዳጆች ስለለተሰማ እንደምን አደርሽናት ደናደር እንኳን አደረሳችሁ። ኪዳነ ምሕረት ስለ ኪዳነ ምሕረት የኪዳነ ምሕረት ወዳጆች ስለ ኪዳነ ምሕረት የኪዳነ ምሕረት ወዳጆች ስለለተሰማ ኪዳነ ምሕረት የኪዳነ ምሕረት ወዳጆች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ ካህናት፣ መነኮሳት፣ ዲያቆናት በዚች በተቀደሰች ቀን በዚች ክብረ በዓል ላይ የተገኛችሁ ምእመናን ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን በዚች በተቀደሰች ስፍራ ስለሰበሰበን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ዛሬ እግዚአብሔር አምላክ ትልቅ ነገርን የሰራልን ትልቅ በዓላችን ነውና እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑልን። ከዚህ በመቀጠል ከየአጥቢያው የመጣችሁ ሰንበት ትምህርት ቤት መዘምራን እንዲሁም የደብሩ ሰንበት ትምህርት ቤት መዘምራን ወደዚህ መጣችሁ ሁላችሁም በአንድነት ሆነን ዝማሬ እናቀርባለን ማለት ነው። ወደ ደብሩ ሰንበት ትምህርት ቤት ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ የምህረት አባት አማኑኤል የቸርነት ጌታ ፊት የተሞላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከቶ አማኑኤል
ራቆቴን አንተ ከኔ ጋራ አዎ ከኔ ጋራ አማኑኤል ድል አርገልኛል አማኑኤል የጭንቄን ተራራ አማኑኤል በጉባኤ መሃል አፌ አንተን አወጀ የከበረው ደምህ አማኑኤል ነፍሴን ስለዋጀ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርን አልብሰን ይቅር መራቅቴ ናና አማኑኤል ና መድኃኒቴ ፍቅርን አልብሰን ይቅር መራቅቴ የኪዳነ ምሕረት የቤዛ ብዙኃን ቤተክርስቲያን ተገዛ። ተገዛ ተገዛ። ኧረ እግዚአብሔርን አመስግኑልን በእውነት አባታችን። እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እኛን ስንወድቅ ስንነሳ ሳንፈልገው ጊዜውን ሰዓቱን ሁሉ ባርኮ ሁሉ ጊዜ እየጠበቀን ያለ አምላክ ነው። ያ አምላክ እኛ ጥሩ ሳንሆን እሱ ጥሩ ያደረገልን አምላክ ነውና ደግነቱን የምንናገርበት የምንመሰክርበት ነው። ትልቅ ደስታ ነው ያለን። በነገራችን ላይ ዛሬ የምንናገረው ደስታ የምንናገረው የዚህ ደብር ቤተ ክርስቲያን አባላት የሆናችሁ አሁን ነው አዋጅ የሚነገራችሁ። አልሰሙትም ብዙዎቹ። ምናልባት ትናንትና ማታ እዚህ ቦታ ላይ በምናደርገው አከናውን የነበሩ ሰዎች አውቀዋል በግልጽ እንጂ ህዝቡ አላወቀም። ብፁዕ አባታችን ማንም አላወቀም፣ አባቶችም ሁሉም አላወቀም። እግዚአብሔር ግን ስራውን ሰርቶ በምስጢር በአፍ ተወርቶ ሳይሆን ወይም ወገን እርዳኝ እንዲህ አድርገኝ እየተባለ ሳይሆን እግዚአብሔር ግን ቀድሞ ስራውን ሰርቶ አዋጁን ሊያውጅ ዛሬ ማንነቱን ሊገልጽ ስራውን ሊገለጽ ለዛሬ ቀን ፈቀደልን። እግዚአብሔርን አንድ ጊዜ አመስግኑልኝ። እሺ ያው እንደምታውቁት ይሄ ኪዳነ ምሕረትን የምናከብርበት የክራይ ቤት ነው። ከዚህ ቀደም ደግሞ በጣም አስቸጋሪ በሆነ መንገድ እኔ ከኢትዮጵያ እንደመጣሁ ሲገለገል የጀመርኩበት ተልቤ ነው የምነግራችሁ። የመጣችሁ ያያችሁ ሰዎች ካላችሁ ይሄ መጋረጃው ነው፣ ይሄ መቅደሱ ነው፣ ይሄ ሰው የሚቆምበት ወደዚህ ነው። በጣም አስቸጋሪ ነገር ነበረ። ከነዚያውም የሰው ቤት ነውና ውጡ ተብለን ነበረ። የራሴ ያልሆነ ይሄ ነው። እዚህ መጣን። እግዚአብሔር ሰዎችም ሳናመሰግናቸው አናልፍም። በክፉ ቀን በትንሽ ዋጋ ሰጥተውን ይሄው እስከ ዛሬ ድረስ ስንት ዓመታችን ነው? 4 ዓመት ሙሉ ነው። እንግዲህ ቋንቋያን ባይሰሙትም በእውነት ይህንን ቤት የነበሩት ፓስተራቸው ፈቅዶ በትንሽ ዋጋ በኮሮና ጊዜ ነው ማስተርጓሚ ይዤ ቀርብቼ መበተናቸው ነው። ክርስቲያን ከሆንክ ስጠኝ ቤቱን አልኩት። ምንም አላለኝ። ናና ገባበት፣ የትኛውን ነው የምትመርጠው ነው ያለኝ። የማን ስራ ነው ይሄ? የኪዳነ ምሕረት ስራ። ይሄንን ቤተ ክርስቲያን አገኘን በትንሽ ዋጋ። ይሄው እስከ ዛሬ ድረስ እየተገለገልን ያለነው በአማረ ክብር ነው የነበርነው። ግን የሰው ነው። ዞሮ ዞሮ ግን ይሄን ለሰጡት ሰዎች ቋንቋያን ባይሰሙትም እዚህ ባይኖሩም ባሉበት ማን ያያቸዋል? እግዚአብሔር ይስጥልን ብላችሁ አመስግኑልኝ አንድ ጊዜ እነሱ ሰዎች። እንደናንተ አይነት ፍቅር እነዚህን ደስ የሚሉ ድንግል ማርያም በሄድ ተልቤ ነው የምነግራችሁ አባቶቼ። ቅድስት ማርያም በሄድ፣ ሚካኤል በሄድ፣ ኡራኤል በሄድ፣ የትም ቦታ የትኛውም ቤተ ክርስቲያን ላይ በሄድ፣ ሳንዲያጎ በሄድ እኔ ከምጠብቀው በላይ በፍቅር የበለጠ አብሬ እንድጓዝና እንድንቀሳቀስ
እያደረጉ የአባቶች ፍቅር የአባቶች ብርታት በርትቼ እንዳገለግል እኔንም አደረጉኝ። እግዚአብሔርን አንድ ጊዜ አመስግኑልኝ። ሰው በፍቅር ከኖረ ያሰበው ነገር ይከናወንለታል። ኪዳነ ምሕረትን የራሷ የሆነ ቦታ ማግኘት አለባት። ህዝቡም በመጣ ቁጥር ገንዘብ አውጡ ልንገዛ ነው እያልን እንናገራለን። ፕሮሜሱን እንገባለን። በየጊዜው አሁንም አልተገኝም፣ አሁንም እንገዛለን ነው። ደፍረን መግባት አለብን ብለን የህንጻ አፈላላጊ ኮሚቴ፣ የሰበካ ጉባኤው ኮሚቴ አንድ ላይ ሆነን ወስነን እኔ ማንም አያውቅም ኦንላይን ላይ ወጣ ከተባለ ሳላመሰግናቸው ማላልፋቸው ሁለት አባቶች አባቴ ሙሴና የመላከ ሕይወት አባ ሙሴና መላከ ገነት የሚሸጥ ቤተ ክርስቲያን ሴል ይወጣ ሲያዩ ወደ እኔ ቴክስት ያደርጉ ነበር። ዝም ብለው ወደ እኔ ቴክስት ያደርጋሉ። በዚህ አጋጣሚ ሁለቱንም አንድ ጊዜ አመስግኑልኝ። ተልቤ ነው የምናገረው። አንድ ሰው ጋራ ተደዋወልኩ። እንደው እናንተ መቼም አትገዙም ዝም ብላችሁ አለ። አሁን እንግዲህ ሌላ ወሬ አልፈልግም፣ የምታውቀው የሚሸጥ ስታገኝ ብቻ ቴክስት አድርግልኝ እየዞርኩ እያየሁ ነው አልኩት። ወዲያው ቴክስት አደረገልኝ። እህድኩበት ቦታ አደረስኩና ተመልሼ መጣሁ። ተመልሼ መጥቼ ሳየው እውነት ነው የምላችሁ በጣም እግዚአብሔር በዚያን ይዛንለት። ከዚያ መጥቼ እንደ ትናንትና አይቼው ሐሙስ ዓርብ ዕለት ታኅሳስ ላይ መግቢያው ላይ ነው። ዓርብ ዕለት ኮሚቴዎችን በሕግ አምላክ ኑና የቤት ይከፈት እንየዋል። ስንገባ ታሪክ ነው። ቸርች የነበረ ነው። በጣም አዳራሹ ግሩም ነው። ሁሉ ነገር አምሮበታል። መሄድ አለብን አለ። ገንዘባችን እንዴት ነው? ባንኮን አለን ያለውን ይዘን ባንክ መጠየቅ አለብን ተባለ። ይሄው አሁን ቆሟል። እግዚአብሔር በክብር አቁሞታል። የሰባካው ጎል ሊቀመንበር በቀን ልብ ውስጥ የሚጠፋ ድረስ 7 ጊዜ ቢያንስ ነው የምነግራችሁ ነፃነት 7 ጊዜ ደውላለሁ። እሱ ነው ሊቀመንበሩ። አንድ ጊዜ ነው እውነት። ባንኮች አዩት፣ ፈቀዱ። 3 ወር ይፈጃል። ምን ይፈላል? ይሄን ቤት ደግሞ እኛ ለመግዛት ደግሞ የተሰጠን ቀን 40 ቀን ነው። 40 ቀን ስናወራ ያንን ባንክ ስንል 40 ቀን ደረሰ። ምን ሊሆን ነው? ሰዎቹ እንደገና ያንን እንግዲህ 40 ቀኑ ካለፈ ስጡልን ብንላቸው አይሰጡም። ከዚያ በኋላ ተጨናነቅን በጣም። ይሄው አላሁንም እሷ ፊት ነው የምናገረው። በቃ አሁን ቁርጥ አቋም ያልኩት ቁርጥ አቋም የሞት ቀን ነች እቺ ቀን። አንተም ገንዘብ ተዋጣለህ፣ እኔም ማዋጣለሁ፣ 10 ሰዎች መድብልኝ ነው ያልኩት። ለኪዳነ ምሕረት እኛ አካውንታችን ያለውን እያወጣችሁ ማበደር አለባችሁ። ቤቱን መግዛት አለብን። ኪዳነ ምሕረት እስከ 2 ዓመት ድረስ አንድ ባንድ እያለች በሊስት ተረክባ ሲያበቃ መልሳ ገንዘቡን ለግለሰቦች ትሰጣለች። ይሄ ቤት አያልፈንም አልኩኝ። ይሄው አለ። አንተ 30 ሺህ ብር ማምጣት አለብን ያልኩት። አብረው የሚሰሩ 30 ሺህ ዶላር አውጣ ከአካውንትህ ወደዚህ ያስገባ። እኔ 50 ሺህ ብር ተበድሬ ከሌላ ቦታ አመጣለሁ። 250 ሺህ ብሯን አንተና መሰሉ ሰዎችን ይቺ መተዛዘቢያችን ነች። በቃ እግዚአብሔር የኔ መሰለ ቦታ በዚህ ገንዘብ አናጣውም ብዬ ውስና አድርገን ይሄው ማላለምንም እሺ አባ ነው የሚል። በቃ እየተባረከ ነው በእውነት እሺ ነው የሚለኝ። በጣም አመስግኑልኝ። አሁን የዛሬ ሳምንት ሁለት መጨረሻው ላይ ደርሰን እዚህ ቀድሼ ስወጣ ምን እንዳልኩ እኔና እመቤቴ እንተዋወቃለን። ይሄ ቤት ሊያልፈን 2 እና 3 ቀን ነው የቀረው። ይሄን ቤት ካጣሁኝ ተለያይተናል ማለት ነው፣ አሰናብተሽናል ማለት ነው የሚል ቋንቋን የተጠቀምኩት። በ6 አርሴማ ቅድስት ማርያም የነነዌ የግድፍ ተለታ ሄድኩኝና ቀድሰን ስንወጣ መቼም ሁሉ ጊዜ አክባሪዎች ናቸው ጽራራያም ቅድስት ማርያሞች። እዚያን ነግሪያት የመጨረሻው ቀን ስንት ቀን ቀርቷል፣ አንቺም እመቤቴ ይሄን ቤት ከጄ ከወጣ እንደው እድሜ ልካችንን መቼ እንገዛልን አናውቀውም እያልኩት ነግሪያት ወጣሁኝ። ከዚያ ወጣሁኝና ለሱ ደውዬ ማታ ይሄን የገባነውን ቃል ኪዳን ባንኮች አይታመኑም፣ በቃ መወሰን አለብን፣ ኮሚቴውን ጥራ ስብሰባ አልኩት። እኛ መወሰን አለብን፣ ምእመናኑ ላይ ይከፍላሉ። ምእመናኖቹ ያዘዝናቸውን ነፃ አይደለም፣ 1 ብርም ቢሆን ነፃ አትሆንም፣ ይመለሳል። በየአካውንቱ ያለውን ወደ ኪዳነ ምሕረት አካውንት ያስገባ፣ ቤቱን መግዛት አለብን ብለን ፈክረን ተነስተን ነበረ። ያ ሳይደርስ በአቋራጭ እግዚአብሔር ደረሰ። ያ ሳይደርስ ቅልብ ካለ እግዚአብሔር ስራውን እንደሚሰራው
ከዚህ ቀደም ብዙ አይቻለሁ። ያ ሁሉ ደግሞ በጣም ታሪክ ነው። ቤቴ ገብቼ የሆነ ሰው ትዝ አለኝ። እንዳንድ ሰው እየጠየቀ እያስቸገረ ያ ሰው እምቢ እንዳለ ገንዘብ የለኝም እንዳላውቃለሁ። ከዚያ አንጻር እኔ ያንን ሰው ለምን አልደውልም አልኩኝ። ጭንቀት ላይ ነኝ። እንደው እስቲ እንዴት ነው የምናደርገው? ቤተ ክርስቲያን ነበር፣ ቀኑ ደረሰብን፣ አደጋ ነው። እንደ አንድ ሰው እንኳን የሚቻል ከሆነ እየለመንኩ ነው ያለሁት፣ እንዴት እንደማደርግ እንጃ ብዬ ስል ሌላ ምንም ይሄን የተናገርኩት። የት ነው ቦታው? እዚህ ቦታ ስንት ብር ነው የተፈለገው? 300,000 ብር። 300,000 ብር አይደለም ዶላር ሰማችሁ? 300,000 ዶላር። እግዚአብሔር በሚያውቀው ነው የምነግራችሁ። ምንም አላለም ያ ሰው። ከ10 ደቂቃ በኋላ ቆይ ስራ ላይ ነኝ ልደውል። እኔ የምጠብቀው ነፃነት፣ አቶ መስፍን፣ አቶ ኪዳነ ማርያም፣ ሌሎችም አባላት የመደብናቸው አሉ። እንደ አንድ ሰው እንኳን ቢሰጠኝ እንዲሁ ይለኝ ይሆን ያን ይነግረኝ ይሆን እያልኩ ነው የምጠብቀው። 300,000 ነው የፈለጋችሁ? አዎ። ቀኑ መቼ ነው? እንደዚህ ነው አባ። ቸርቹ የኢትዮጵያውያን የሚገለገሉበት ነው። ልጆቹንም አውቃቸዋለሁ፣ እርስዎንም አውቆታለሁ ማን እንደሆኑ። 300,000 ብር እኔ ሰጥዎታለሁ፣ አካውንቶት ላክልኝ አለኝ። ልጆቹን ቁም ነገረኛ እንደሆነ አውቃለሁ፣ እርስዎም እንደዚያው እንደሆነ ሳይሸራረፍ እንደምትመልሱልኝ አውቃለሁ። 300,000 ብሩን እሰጥዎታለሁ፣ አካውንት ስጡኝ ነው ያለው። እየበረርኩ ሄድኩኝ። 300,000 ዶላሬን ተቀብዬ ወደ ኪዳነ ምሕረት አካውንት አስገባሁት። አሁን እንግዲህ የቃላት የሰዓት መራዘም የቃላት ግድፈት ቢኖር በጣም ይቅርታ። ሰው ሲያብድና የበለጠ ሲደሰት ርዕስ ሊቀይር ይችላል። እኔ እግዚአብሔር እንደዚህ ገዝቶኝም አያውቅም ማለት ነው። ሁልጊዜ አድርጎልኛል፣ ሁልጊዜ እያደረገልኝ ነው። ይሄ ታምር ግን ብዙ ሰዓት ብናገር አልጨርሰውም። ያ ሰው 300,000 ዶላር አያውቀኝ፣ እንግዳ ነኝ ለሀገሩ፣ አያምነኝ። በምንድን ነው 300,000 ብር የሰጠ? እንዴት ነው? ማን ነው ይሄን ያደረገው? ማን ነው? ሞገስ የሚሰጥ ማን ነው? ያ ሰው 300,000 ብሩን ያበደረን ወይዘሮ ትዕግስት ነች። ይኸው እዚህ አለች። አንድ ጊዜ ሁላችሁም አመስግኑኝ። አንድ ጊዜ ብድግ በይልኝ እናቴ ነሽ። ብዙ አባታችን ባርኩልኝ። በጣም ሁላችሁም አባቶች ተልቤ ነው የምናገረው። ይኸው ወይዘሮ ትዕግስት ይቺው እዚህ አለች። አንድ ጊዜ ራጨብጭቡልኝ። በማርያም እንዴ! የደብሩ የኪዳነ ምሕረት የቤዛ ብዙኃን ቤተክርስቲያን ተገዛ። ኧረ እግዚአብሔርን አመስግኑልን በእውነት አባታችን እንዴ! እሺ እግዚአብሔር ያክብርልኝ። ብፁዕ አባታችን አባቶቼ እግዚአብሔር ያክብርልኝ። አሁን እንግዲህ ያን ገንዘብ አስገባን፣ ቤቱን ገዛን፣ ተፈራርመን ጨረሰን። ቤቱ ምን እንደሚመስልና ለቤቱ ደግሞ ምን እንደሚያስፈልግ ደግሞ ሁላችንም እያየነው ገለጻ ያደርጉልናል። እንግዲህ ይሄ የሚታዩት ከዚህ ያለው ቤተክርስቲያን ሲሰራ ሲነጠፍ ነውና ያው እንደተለመደው በየሳምንቱ ሰለቸኝ ደከመኝ ሳይሉ እየመጣን በየቅዳሜ አዘጋጅተን ለአገልግሎት ለእሁድ ጠዋት እንዲደርስ እንደዚህ በቃ አዳራሽ የነበረውን ቤተ መቅደስ አድርገን በእህት ወንድሞቻችን ጥረትና ቅን ስራ ይህን የመሰለ አሁን የምንገለገልበትን ቤት በየሳምንቱ እናዘጋጀዋለን። ይህ ቦታ ነው።
እንግዲህ ይህ ቀላል ስራ አይደለም። በየሳምንቱ ለ4 ዓመት በየሳምንቱ ማድረጋችን ቀላል ስራ አይደለም። በእግዚአብሔር ጸሎታችን ቅን ልባችንን እየሰማ እያየ አንድ ቀን የእናንተ ቤት ይሆናል ብሎ የሚሰጠን ቤት እስኪሰጠን ድረስ በጽናትና በፍቅር እየሰራን እስከ ዛሬ ድረስ ደርሰናል። እግዚአብሔር ይመስገን። Next, I would like to have our head priest, አባታችን አባ ህሮይ, sign the record of certificate right here. ያደረሰን ለዚህ ይህ ህንፃ ቢልዲንግ መጀመሪያ 1.6 ሚሊዮን ዶላር ነው ገበያ የወጣው የነበረ። ከዛ ትንሽ ቆይቶ ወረድ ብሎ ወደ 1.4 አስገብተው ከዛም ወደ 1.2 እኛ ስንደርስበት 1.2 ሚሊዮን ወጪ ወይም ለግዢ ወጥቶ ነበረ። እኛ በ1.2 ጀምረን ብዙ ውይይት አድርገን ውስጡንም ቤቱንም ከላይ ከታች አስፈትሸን እድሳት ብዙ ስለሚያስፈልገው የኛም ኤጀንት የነበረው ኤጀንት በደንብ በአማረ ሁኔታ አስረድቶ እግዚአብሔር ደግሞ እነዚህ ባለቤቶች ሽጠው መውጣት ስለሚፈልጉ እኛም ደግሞ ገዝተን መግባት ስለምንፈልግ በፍጥነት ሁሉን አካሂዶ $750,000 ተስማምተን በዚህ ዋጋ ባልጠበቅነው ዋጋ $750,000 ይህን ህንፃ ቤተክርስቲያን ለኛ ታሪክና ለኛ ቅርጽ የሚሆን ገዝተናል። ይህን ስንገዛ ደግሞ ያው ቤቱ እድሳት እንደሚያስፈልገው ሁላችን እናውቃለን። ለእድሳቱም ካሁኑ ተዘጋጅተናል። ኮንትራክተሮችንም አግኝተናል። ምን ያህል እንደሚያስወጣም ተገምቶ ተሰጥቶናል እና ይህ ግምት ወደ $300,000 ያወጣል ከላይ እስከታቹ አዲስ አድርጎ ለመስራት ከላይ እስከታቹ እና ገዛ ነው እንጂ አልጨረስንም። ብዙ ስራ ይጠብቅብናል። እንደዚሁም በክብር የተበደርነውም ገንዘብም አባም እንዳሉት አንድ ብር ሳይጎል ለመመለስ ቃል ስለገባን እሱንም እያሰብን ካሁኑ ብዙ ስራ ስለሚጠብቅብን አደራ ይህቺ ቤተክርስቲያን የሁላችን ናት ብዬ ለመናገር ፈልጋለሁ። እሺ፣ በእናንተ ላይ አድሮ ኪዳነ ምሕረት ራሷን ልትከብር እዚህ ከተማ ላይ ወሰነ ማለት ነው። አያችሁ፣ እግዚአብሔር ወሰነ። አሁን መድረኩን ለእግዚአብሔር ለመንፈስ ቅዱስና ለመምህር እስክንድር ይህን ላደረገ ሃሌሉያ በሉ። እስቲ ሁላችሁም ሃሌሉያ በሉ። ለማን? ልጃችን እግዚአብሔር ይባርክሽ። እንዲህ ያለ ደስታ ሰምተን ከዚህ በረከት ራሳችንን ሳናሳትፍ እንዴት ይሆናል? አሁን ኪዳነ ምሕረት ቤተክርስቲያንን በዚህ በደስታዋ ቀን በእውነት መንፈስ ቅዱስ ተሞልተን እኔም እንዲህ አደርጋለሁ ደስ ብሎኛል የምትል የኪዳነ ምሕረት ወዳጅ አሁን ስጦታችሁ የምትሰጡበት ሰዓት ነው። እኔ በእውነት ነው ብላችሁ ልቤ ተነክቷል። እጅግ በጣም ደስ ብሎኛል። እንደው በእውነት እንደው ብኖር እዚህ ቦታ ላይ የምሰጠውን አሁንም ባልኖርም ቤተክርስቲያን ናትና እኔም ለዚህ አገልግሎት $1,000 እሰጣለሁ። $1,000 ብርሃኑ አየለና አባይነሽ ዋቄ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ ቤታችሁን ኪዳነ ምሕረት ትባርክልን፣ ጸጋውን ታብዛልን። $2,000 ብለዋል። እልል ብላችሁ እግዚአብሔርን አመስግኑ። $3,000 ደርሰናል። ዛሬ ይሄ በብድር የመጣ 300,000 ብር መመለስ አለበት። መላኩና ቤተሰቡ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ ኪዳነ ምሕረት ትባርክልን። $500 ሰጥተውናል። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። $1,000 ሰጥተውናል። 100,000 ለመምላት ስንት ቀረ?
8185 እችን 8185 ሞልተናት ነው የምንሄደው። አባ ህሩይ በእውነት ታላቅ አባት ናቸው። ናፍቆት የተባለች ልጄ በእውነት ኪዳነ ምሕረት ከመንከራተት እንደዚህ ሁሉ እያደረግን ከዚህ ሁሉ ነገር አሳርፋናለች። አሁን ታቦቷ በክብር የምትቀመጥበት መንበር $30,000 መንበሩን አሰራለሁ ብላለች። ኪዳነ ምሕረት ተስጠልን፣ ኪዳነ ምሕረት ትጠብቅልን፣ ወላዲተ አምላክ በእውነት ትባርክልን፣ ኪዳነ ምሕረት ትስጥልን። እንግዲህ የቀረውን ደግሞ ክቡር አባታችን በእውነት ከእናንተ ጋር ቆይታ ያደርጋሉ። እግዚአብሔር ይስጥልን። በእውነት ለቀሲስ እንዴት ነው እንደው በእውነት አጨብጭቦልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእውነት እንኳን ደስ ያላችሁ የኪዳነ ምሕረት ወዳጆች። እንደው አይበቃንም እስቲ በእልልታና በጭብጨባ እስቲ እኔ ጀምራለሁኝ። ከጀመርኩ በኋላ የኔን ተከትላችሁ አብነት እንድትሆኑ ይፈልጋለሁ። ቅድም ወንድማችን ቤተ ክርስቲያኑ ተሰርቶ እስከሚያልቅ ድረስ ብለዋል። እኛ ደግሞ ዛሬ ቃል ኪዳን እንግባ እስቲ እስከሚቀጥለው የካቲት ድረስ እዚያች ቤተ ክርስቲያን ገብተን እንደው እስከምናከብር ድረስ በየወሩ ለኪዳነ ምሕረት ይሄን ያህል ቃል እገባለሁ እንድንል ነው። እኔ ዛሬ ቃል እገባለሁኝ በየወሩ 100 ለሚቀጥሉት 12 ወራት ለኪዳነ ምሕረት እሰጣለሁኝ። እሺ እኔ እናት የሽመቤት ካሳ ልክ አንተ እንዳልከው እስከ ዓመት ድረስ $100 $1,200 ማለት ነው። እግዚአብሔር ይስጥልን። ሌላ የኪዳነ ምሕረት ወዳጅ ቶሎ እሺ ትዕግስት የኔ እናት እሺ እኔን ተከትለሽ እሺ $100 እሰጣለሁኝ ብላለች። እግዚአብሔር ይስጥልን ትዕግስት፣ እግዚአብሔር ይስጥልን። ዲያቆን ዘላለም ከይርጋ ጨፌ ኪዳነ ምሕረት $1,000 ይኸውና እኔ ዝም እየደብቄያት ነበረ። የይርጋ ጨፌዋን ኪዳነ ምሕረት ይዤ አለ ዲያቆን ዘላለም ጣሰው ከይርጋ ጨፌ ኪዳነ ምሕረት $1,000 ሰጥተዋል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። $300 ደግሞ ሰጥተዋል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በየስፍራው ቤታቸውን ኑሯቸውን ትተው እንደዚህ የሚያገለግሉትን አፕሪሼት ልናደርግ ይገባል። በእውነት እግዚአብሔር ክህነታችሁ ባርክ ማለት ይኖርብናል እና እንደገና ቀሲስ እስክንድርን በእውነት እግዚአብሔር ይባርክልን እንበላቸው። እግዚአብሔር ይስጥልን፣ አምላከ ቅዱሳን ይጠብቅልን። እሺ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በእውነት ምእመናን፣ የዚህ አካባቢ ምእመናን በአጠቃላይ ተልቤ ነው የማመሰግነው። እዚህ ስላደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ብፁዕ አባታችን የመጨረሻውን ቡራኬ እና ቃለ ምዕዳን ይሰጡናል። ታቦታችንን አውጥተን ኪዳነ ምሕረትን በረከት ተቀብላችሁ ሁላችሁም እንለያያለን ለዛሬ ዓመት አድርሱን እያልን ማለት ነውና አሁን በቀጥታ ወደ ብፁዕ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ሳይል ቆሞስ አባ ሀብተ ማርያም ሀገረ ስብከታችን ስራ አስኪያጅ፣ አባቶች በየማይረጋችሁ፣ ዲያቆናት፣ መዘምራን፣ በክርስቶስ ደም የከበራችሁ ሁላችሁም በቅድሚያ እግዚአብሔር አምላክ ይህን የመሰለውን የደስታ ቀን የበረከት ቀን በቸርነቱ ስለሰጠን ክብር ምስጋና ለዘላለሙ ለሱ ይሁን። በእውነት የእመቤታችን ቃል ኪዳኗ ምልጃዋ ታሪክ መተረክ ብቻ ሳይሆን ይሄ ነው ራሱ። መላከ ጽዮን እንኳን ደስ ያለዎት፣ ሁላችሁንም እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሁላችንንም እግዚአብሔር ይባርከን፣ ይባርካችሁ። እንደዚህ በችግር ጊዜ አለሁ የሚል ሰው ያብዛልን። የወለዳችኋቸው ሁሉ የተባረኩ የተቀደሱ ይሁኑ።
እግዚአብሔር አምላክ ሀገራችን ሰላም ያድርግልን፣ የቸርነቱን ስራ ይስራልን። እኔ ገሌ ገሌ አልልም። ሁላችሁም በየስጦታችሁ እንኳን ሌላ በበጎ ሀሳባችሁ እንኳን በጎ ያሰባችሁ በእውነት በጎ ሀሳባችሁን ከስጦታ በላይ አድርጎ ይቀበልላችሁ። ሁላችንም ልብሳችንም ጸጉራችንም እግዚአብሔርን ያክብር፣ እግዚአብሔርን ያመስግን። ሌላ ምለው ነገር የለኝም። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ ይፍቱኝ።
አምላክ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራእዮሙ አድኅኑ እስከ ለዓለመ ዓለም። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው እስከ ዘላለም ከፍ አድርጋቸው። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው እስከ ዘላለሙ ከፍ አድርጋቸው። በአንድ ልጅ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃትን ቤተ ክርስቲያን በቸርነት ጠብቃት። እያላችሁበትም ሆናችሁ ምሕረቱን ቸርነቱን ደጅ የጠናችሁ ሁሉ በማወቅ ወይም ባለማወቅ የበደላችሁትን በደል ሁሉ ዘላለማዊ አምላካዊ በሆነ ቸርነቱ ይቅር ይበላችሁ። ሥጋ በመለኮት ስለሚባል ሥጋው፣ ደመ መለኮት ስለሆነ ደግሞ የእግዚአብሔር አብ የባሕርይ ልጁ የድንግል ማርያም ልጇ መድኃኔዓለም ኢየሱስ ክርስቶስ ባለፈው የበደልነውን በደል ሁሉ ይቅር እንዲለን ወደፊትም ከክፉ ኃጢአት ሁሉ እንዲሰውረን እግዚኦ መሐረነ ክርስቶስ 12 ጊዜ ነው። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ፣ 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 እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ 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 በእንተ እግዝእትነ ማርያም እያወቅ በድፍረት ሳናውቅ በስህተት የሰራነውን በደልና ኃጢአት ሁሉ ስለ ሁላችን በደል በቀራንዮ አደባባይ ከፈሰሰው እስካሁኗ ሰዓት ስለ በደላችን ይቅርታ ስለ ኃጢአታችን ስርየት በሚጮኸው ሕያው በሆነው በተቀደሰው ደምህ በተቆረሰው ሥጋ በቅዱስ ስምህ ይቅር በለን። ኦ ጊዜ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። Thank you.
አለኝ የምታብስ እንባ አያታለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ